ሰላም እንደምን አላችሁ ተወዳጆች ኦርቶዶክሳውያን ለደብረ ዘይት እንኳን አደረሳችሁ። አሁን የምሰጣችሁን ስልክ መዝግቡት፣ አንድ ቀን ይጠቅማችኋል። 0947 74 81 34 ይህ ስልክ ቁጥር የጨፋና ደብረ ምሕረት ቅድስት ማርያምና ደብረ ልዕልና ቅድስት አርሴማ አንድነት ቤተክርስቲያን የዋና አስተዳዳሪው ስልክ ነው። ከዚህ ቀደም እንዳልኳችሁ ስውሯ ማርያም ሲሄድ ያየው ታምረኛዋና ፈዋሿ የቅድስት አርሴማ ጠበል ያለበት ቤተክርስቲያን የዋና አስተዳዳሪው ስልክ ነው። ዋናው አስተዳዳሪው እንግዲህ ይገርማል። በዚህን ጊዜ እንደዚህ አይነት አባት አይገኝም። የእጅ ስልኬን መምጣት ለሚፈልጉ ሁሉ የእጅ ስልኬን ስጣቸው፣ ይደውሉልኝ። ጫጫ ከተማ ከደረሱ እኔ እቀበላቸዋለሁ፣ እኔ ወደ ቤተ ክርስቲያኔ እወስዳቸዋለሁ ብለው ነው ይህንን ስልክ የሰጡኝ። ይህንን ስልክ መዝግቡት። ለመሄድ ስታስቡ ደውሉላቸው። እንግዲህ ከዚህ ቀደም እንደነገርኳችሁ ተአምረኛና ፈዋሽ የሆነች የቅድስት አርሴማ ቤተ ክርስቲያን ጸበሏ በጣም ተአምረኛ ነው። የሚፈልቅበት ቦታ ሁሉ ገብቻ አይቼው ነበር ብያችኋለሁ። በአይናችሁ ደግሞ ሄዳችሁ ብታረጋግጡ መልካም ነው። ብዙ አይነ ስውራን የበሩበት፣ አይናቸው የበራበት፣ ምርኩዛቸውን ጥለው የተመለሱበት አይደለም ሰው፣ እንስሳት፣ በሬ፣ ከብቶች እንዲሁም ብዙ በጎች አይናቸው የበራበት ነው። ከካንሰር፣ ከኤችአይቪ፣ ከሳምባ ነቀርሳ እስካሁን ባለው ሁኔታ የተፈወሱ ብዙ ሰዎች አሉ። በእርግጥ ቦታዋን ብዙ ሰው ስለማያውቃት ነው። እንግዲህ ሄዳችሁ ወደ ስውሯሚ ወደ ጻርቃኔ በዛ መስመር ስትሄዱ ጸበል ቀጥታችሁ ለመምጣት ብትፈልጉ ወይም ደግሞ እዛው ቆይታችሁ መጠመቅ ከፈለጋችሁ በዚህ አሁን በሰጠዋችሁ ስልክ ደውሉላቸውና አባታችንን አናግሯቸው። ሌላም ጥያቄ ካላችሁ ስለ ቤተ ክርስቲያኗ ደውላችሁ መጠየቅ ትችላላችሁ ማለት ነው። በተረፈ ደግሞ ይህንን ቪዲዮ ደግሞ ሌሎችም እንዲያውቁት ሼር ብታደርጉ መልካም ነው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም የደብረ ዘይት በዓል። ሰላሙን